ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የጀምሩ ቤተሰብም ይሁኑ። የነዳጅ ዋጋ ከፍተኛ ጭማሪ አሳየ። አሜሪካ ለተከታታይ ቀናት በኢራን ላይ የፈጸመችውን ያለው ጥቃት ተከትሎ የመካከለኛው ምስራቅ አገራትና የሆርሙዝ ወሽመጥ የኢራን የአጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ ጭማሪ አሳየ። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎች በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረው የነዳጅ ዋጋ እያሻቀበ ሲሆን በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነ ደረጃ ላይ ደርሷል። የዛሬው የነዳጅ ገበያ ተመን መሰረት የአንድ በርሜል ዋጋ ወደ $94 በመድረስ ከአንድ ወር በላይ በሆነ ጊዜ ውስጥ ዋጋው ከፍተኛ መጠን ላይ ደርሷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር የተፈጠረውን ቀውስ ለመግታት በሚል ዋሽንግተን ለድርድር አሁንም ዝግጁ ብትሆንም ቴህራን ግን ድርድርን በቁም ነገር እንደማትወስድ ገለጹ። ሩቢዮ ይህን የተናገሩት ከደቡብ ምስራቅ እስያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ላይ ሲሆን ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ ነው ሲሉም ገልጸዋል። ሩቢዮ ዓለም አቀፍ የውሃ መተላለፊያ አንድ ሀገር የሚቆጣጠር ከመርከቦች ክፍያ የሚጠይቅና የማይከፍሉትን ኢላማ የሚያደርግበት አካሄድ በመካከለኛው ምስራቅ የሚኖር ከሆነ አደገኛ አካሄድ ይፈጥራል ብለዋል። ኢራን እና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ማርኮ ሩቢዮ በንግግራቸው ላይ ጉዳዩ ቀላል ነው፣ ኢራን ሕጋዊ መነሻ ሳይኖራት የሆርሙዝ ወሽመጥን የመቆጣጠር መብት እየጠየቀች ነው ብለዋል። አሜሪካና ሳውዲ አረቢያ የሲቪል ኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ሊፈርሙ እንደሆነ ኒውዮርክ ታይምስ ጋዜጣ ዘገበ። ስምምነቱ ዛሬ እሮብ እንደሚፈረም እየተነገረ ሲሆን ይህም በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች ለሆነችው ሳውዲ አረቢያ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱ የነዳጅ አቅርቦቷ የቀነሰው ሳውዲ አረቢያ ስምምነቱን እንደምትፈርም የተገለጸው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያልፉ መርከቦቿ እንቅስቃሴ ላይ እገዳ ከጣሉ በኋላ ነው። ይህ ስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ገንዘብ እንደሚያስገኝ የፕሬዝዳንት ትራምፕ አስተዳደር ገልጿል። ዎል ስትሪት ጆርናል እንደዘገበው ደግሞ አሜሪካ ከሳውዲ ጋር የምትፈርመው የ30 ዓመታት ስምምነት ሁለቱ ሀገራት በሚያደርጉት ጥቃት አስፈላጊነቱ ከተረጋገጠ የአሜሪካ ኩባንያዎች ለሳውዲ የዩራኒየም ማበልጸጊያ ተቋም ይገነባሉ። ነገር ግን አንዳንድ የአሜሪካ ምክር ቤት አባላትና የእስራኤል ባለስልጣናት የሳውዲ የሲቪል ኒውክሌር ግንባታ የጦር መሳሪያ ለመስራት ሊውል ይችላል በሚል ተቃውሟቸውን እያሰሙ ነው።